ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የብሩክ ሚዲያ ተከታታዮች የነሐሴ 4 2018 ዋና ዋና ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በኤርትራ የፖለቲካ ሽግግር ውስጥ በተተኪዎች መካከል ግጭት ሊፈጠር እንደሚችል ተገለጸ። የዓለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም በኢትዮጵያ የተለያዩ አካባቢዎች የሚታዩ ወታደራዊ ግጭቶችን በአስቸኳይ እንዲቆሙና ፖለቲካዊ መፍትሄዎች እንዲፈለጉ ጥሪ አቅርበዋል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በከፊል መደራደር መጀመሩ ተሰምቷል። አብራችሁን ከቆያችሁ እነዚህን ዜናዎች በዝርዝር እናሰማችኋለን። በኤርትራ የፖለቲካ ሽግግር ውስጥ በተተኪዎች መካከል ግጭት ሊፈጠር እንደሚችል ተገለጸ። በኤርትራ የወደፊት ፖለቲካ ሽግግር የፕሬዝዳንት ኢሳያስ አፈወርቂን ቦታ ሊተኩ ይችላሉ የተባሉ አካላት እንቅስቃሴና ወታደራዊ ቡድኖች መደራጀት በአፍሪካ ቀንድ ትልቅ የትኩረት አቅጣጫ ሆኗል። በሀገሪቱ ተቋማዊ የፖለቲካ ሽግግር ስርዓት ባልተዘጋጀበት ሁኔታ የሚደረግ የውስጥ እንቅስቃሴዎች በአስመራ ብቻ ሳይሆን በቀጠናው ላይ ከፍተኛ እንቅስቃሴን ፈጥረዋል። በዚህ ምክንያት የኤርትራ ከፍተኛ ባለስልጣናትና የወታደራዊ መሪዎች የውስጥ ህብረትና የስልጣን ሽኩቻም ጀምረዋል። በኤርትራ የፖለቲካ ባህል ውስጥ የስልጣን ማዕከሉ በዋናነት ፕሬዝዳንቱ በህዝባዊ ግንባር ለዲሞክራሲያዊና ፍትህ ከፍተኛ አመራሮችና በሀገሪቱ ተጽዕኖ ፈጣሪ ወታደራዊ ጄኔራሎች መካከል የተከፋፈለ ነው። የወታደራዊ ጄኔራሎች በኤርትራ ትልቁን የስልጣን መዋቅር የሚቆጣጠሩት ነባሮች የነጻነት ትግል አባላት ፕሬዝዳንቱ የጤና ሁኔታ ወይም እድሜን ተከትሎ በሚመጣ ሽግግር ውስጥ የጦር ኃይሉ ዋና ወሳኝ አካል ይሆናል። የቆዩት ወታደራዊ መሪዎች የሀገሪቱን በጸጥታና በጠንካራ ቁጥጥር መቀጠል ይፈልጋሉ። በተቃራኒው ደግሞ ሀገሪቱን ወደ ኢኮኖሚያዊ ክፍተትና ዲፕሎማሲያዊ ግንኙነት ለመውሰድ ክፍሎችም አሉ። የፕሬዝዳንቱ የጤና ሁኔታ ወይም እድሜን ተከትሎ በሚመጣ ሽግግር ውስጥ የጦር ኃይሉ ዋና ወሳኝ አካል ይሆናል። የፕሬዝዳንቱ ልጆች ወይም የቅርብ አማካሪዎች በሚኖራቸው ሚና ላይ በጄኔራሎች መካከል የሀሳብ ልዩነትና የስልጣን ሽኩቻ ሊፈጠር እንደሚችል ይገመታል። ግልጽ የሆነ ህገ መንግስታዊና የተተኪነት ስርዓት ባለመኖሩ በሽግግር ወቅት በኃይል መበላለጥና የውስጥ ክፍፍል ስጋትን ከፍ ያደርገዋል። በኤርትራ በቀይ ባህርና በአፍሪካ ቀንድ ባላት ስትራቴጂካዊ ቦታ ምክንያት የሚፈጠረው ማናቸውም የፖለቲካ ለውጥ በቀጠናው ሀገራት ላይ ቀጥተኛ ተጽዕኖ ያሳድራል። በኢትዮጵያ ላይ የሚኖረው ተጽዕኖም አስመራ ውስጥ የሚመጣ አዲስ አመራር ከኢትዮጵያ ፌዴራላዊ መንግስት እንዲሁም ከትግራይ፣ አማራና ሌሎች ክልሎች ጋር የሚኖረውን ግንኙነት የቀጠናውን ሰላም ይወስነዋል። የቀይ ባህርና የፖርት ጥያቄም ኢትዮጵያ የባህር በር ለማግኘት የምታደርገው እንቅስቃሴ በተመለከተ አዲስ የኤርትራ አመራር የሚወስደው አቋም የሁለቱን ሀገራት ወደፊት ይበልጥ ይወስነዋል። የሱዳን ግጭትና ድንበር በተመለከተም ኤርትራ ከምስራቅ ሱዳን ብሔሮችና ከሱዳን ጦር ኃይሎች ጋር ጠንካራ ግንኙነት አላት። በኤርትራ የሚፈጠረው ያለመረጋጋት ወይም የአቋም ለውጥ በሱዳን ያለውን የኃይል ሚዛን ያዛባዋል። የቀይ ባህር ጂኦፖለቲካ እንደ ሳውዲ አረቢያ፣ ኤሚሬትስ፣ ሩሲያ፣ ቻይና እና አሜሪካ ያሉ ሀገራት በቀይ ባህር ላይ ያላቸውን ተጽዕኖ ለማስፋፋት የኤርትራን የሽግግር ወቅት እንደ ትልቅ ማሳያ ወይም ስጋት ይመለከቱታል። በኤርትራ የሚደረግ ማንኛውም የስልጣን ሽግግር በሰላማዊና በተደራጀ መንገድ ካልተመራ ሀገሪቱ ብቻ ሳይሆን መላው የአፍሪካ ቀንድ ወደ አዲስ የፖለቲካና የደህንነት ቅራኔ ሊከተው እንደሚችል ወሳኝ ኩነት መሆኑ ነው የተገለጸው። የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም በኢትዮጵያ የተለያዩ አካባቢዎች የሚታዩ ወታደራዊ ግጭቶች በአስቸኳይ እንዲቆሙና ወታደራዊ መፍትሄዎች እንዲፈለጉ ጥሪ አቀርበዋል። የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም በኢትዮጵያ የተለያዩ አካባቢዎች በአማራ፣ በኦሮሚያ፣ በትግራይና በሌሎች ክልሎች የሚታዩ ወታደራዊ ግጭቶች በአስቸኳይ እንዲቆሙና ፖለቲካዊ መፍትሄዎች እንዲፈለጉ ጥሪ አቅርበዋል። ጥሪ በዋናነት ለሰብአዊና የሕክምና እርዳታዎች ለተጎዱ ወገኖች ያለ ገደብ እንዲደርስ የታለመ ነው። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ አካላት በኢትዮጵያ ወቅታዊ ሁኔታ ላይ ግጭት በሚከሰትባቸው አካባቢዎች የጤና ተቋማትን መውደቅ፣ የመድኃኒትና የሕክምና ቁሳቁስ እጥረት ማጋጠሙ ዓለም አቀፍ ተቋማትን አሳስበዋል። የዓለም የጤና ድርጅትና የሰብአዊ መብት ተሟጋቾች የእርዳታ መስመሮች እንዲሆኑና የሲቪል ደህንነቶች እንዲጠበቅ በተደጋጋሚ ግፊት እያደረጉ ነው። የተባበሩት መንግስታት፣ የአፍሪካ ህብረትና የምዕራባውያን ሀገራት ግጭቶችን በኃይል ሳይሆን በፖለቲካ ውይይት እንዲፈቱ ዲፕሎማሲያዊ ጫና ማድረጋቸውን ቀጥለዋል። በሀገሪቱ ያለው ዓለም አቀፍ የልማት እርዳታዎች፣ ብድሮችና የውጭ ቀጥታ ኢንቨስትመንት ፍሰት ላይ አሉታዊ ተጽዕኖም እያሳደረ ይገኛል።
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 15 ነጥብ የጋዛ የሰላም እቅድ ውድቅ አደረጉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በሰላም ምክር ቤታቸው የቀረበውን ባለ 15 ነጥብ የጋዛ የሰላም ስምምነት ይፋዊ በሆነ መንገድ ውድቅ ማድረጋቸው መካከለኛው ምስራቅ ዲፕሎማሲያዊ መድረክ ላይ አዲስ ውጥረትን ፈጥሯል። ኔታንያሁ ሐማስ ሙሉ በሙሉ እና በእውነት ትጥቁን እስካልፈታ ድረስ የእስራኤል ጦር ከጋዛ ምንም አይነት ማፈግፈግ አያደርግም ሲሉ አቋማቸውን በግልጽ አስታውቀዋል። አሜሪካ ባለ 15 ነጥብ እቅድ ትራምፕ አስተዳደር ያቀረበው መንገድ ሐማስ ደረጃ በደረጃ ትጥቁን እንዲፈታና በምትኩ የእስራኤል ጦር ከጋዛ ደረጃ በደረጃ እንዲወጣ የሚያስገድድ የጋራ ስምምነት ነው። በዚህ ዙሪያ ኔታንያሁ የውሸት ትጥቅን መፍታትን አንቀበልም፣ የእስራኤል ሰራዊት ከቦታው ሳይነሳ አስቀድሞ ሐማስ ከባድና ቀላል መሳሪያዎችን ሙሉ በሙሉ ማስረከብ አለበትም ብለዋል። አክለውም በጋዛም ሆነ በዌስት ባንክ በፍጹም የፍልስጤም መንግስት እንደማይመሰረት አረጋግጠዋል። የሐማስ ምላሽ ቀደም ሲል በካይሮ በተደረገው የሰላም መስመር ላይ እንደሚጸና ገልጾ አሜሪካን አሸማጋይ ሀገራት በኔታንያሁ መንግስት ላይ ጠንካራ ጫና እንዲያደርጉም ጥሪ አቅርበዋል። የእስራኤል የውስጥ ፖለቲካና የመጪው ጥቅምት ወር ምርጫ የኔታንያሁ ውሳኔ ከዓለም አቀፍ ዲፕሎማሲ ይልቅ በሀገር ውስጥ የፖለቲካ ላይ የተመሰረተ ለመሆኑ ማሳያዎች ናቸው። በካቢኔያቸው ውስጥ ያሉ እንደ ፋይናንስ ሚኒስትሩ ባዛሌል ስሞትሪች ያሉ ቀኝ አክራሪ የፖለቲካ አጋሮቻቸው ማንኛውም አይነት ዓለም አቀፍ የጸጥታ ኃይል ወደ ጋዛ እንዲገባ መፍቀድ ወይም ከጋዛ መፈግፈግ የመንግስታቸውን መፍረስ እንደሚያስከትል ማስጠንቀቂያ ሰጥተዋል። መሆኑ በመጪው ጥቅምት በሚካሄደው ምርጫ የቆራጥነት መሪ ምስላቸውን ለማጣት ሲሉ በዋሽንግተን ጋር መጋጨትን መርጠዋል። የትራምፕና የኔታንያሁ ታሪካዊ ወዳጅነት መፈተን ኔታንያሁ ከአሜሪካ ወዳጆቻችን ጋር እንነጋገራለን፣ አንዳንድ ሀሳቦች ለእኛ ተቀባይነት ያላቸው ሲሆኑ ሌሎች ግን አይደሉም ማለታቸው ከትራምፕ አስተዳደር ጋር በቀጥታ ከመጋጨት ይልቅ ድርድርን የማስቀጠል ዘዴ እንደሆነም ይታመናል ተብሏል። ነገር ግን ትራምፕ የሰላም ስምምነት መመሻታቸውና ኔታንያሁ ደግሞ ሂደቱን ማዘግየት መፈለጋቸው በሁለቱም መሪዎች መካከል የፖለቲካ ፍላጎት ክፍተት መፈጠሩን አሳይቷል። የቀጠናው ደካማ ተኩስ አቁም ስምምነት የጂኦፖለቲካ ትንታኞች እንደሚያስጠነቅቁት የትራምፕ አስተዳደር በኔታንያሁ ላይ ተጨባጭ የዲፕሎማሲያዊና የኢኮኖሚ ጫና ካላደረገ ኔታንያሁ የጊዜ ማሳለፊያ ስልትን በመጠቀም ሂደቱን እስከ ምርጫ ድረስ ያዘገዩታል። ያካሄድ አሁን ያለው ደካማ የተኩስ ማቆም ስምምነት አደጋ ላይ የሚጥል ሲሆን ወታደራዊ ግጭቱ በአዲስ መልክ የመቀስቀስ እድሉ ከፍተኛ ነው። ኔታንያሁ የትራምፕን እቅድ ውድቅ ማድረጋቸው በጋዛ ሰማይ ስር ያለውን የሰላም ተስፋ እየበለጠ ያደበዘዋል። አሜሪካ በእስራኤል ላይ የምታደርገው የጫና መጠንና የሐማስ ቀጣይ እርምጃዎች የዚህን ቀጠና የወደፊት ሰላምና የጦርነት አቅጣጫ የሚወስኑት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በከፊል መደራደር ጀመሩ። ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር ያላት ግንኙነት በከፊል የሚደረግ ድርድር ወይም ጉዳዩን በዝቅተኛ ደረጃ የመከታተል ስልት መሸጋገሩን አስታውቀዋል። የአሜሪካ የፖሊሲ ለውጥ ከቀጥታ ወታደራዊ ግጭት ይልቅ ኢራን በኢኮኖሚና በባህር ላይ እገዳ ተንበርክካ እንድትደራደር የማድረግ ረጅም ጊዜ ያለመ አካሄድ ነው። የአሜሪካው ፖሊሲ ለውጥ በኢራን ላይ ልታካሄድ ያቀደችውን አዲስ ወታደራዊ ጥቃት ጊዜ ሰጥታ አቆይተዋለች። ትራምፕ እንዳሉት ኢራን አሁን ያለችበት ከፍተኛ ዋጋ ንረትና የገንዘብ ጥረት ወታደራዊ እርምጃ ሳያስፈልግ ሀገሪቱ በራሷ ጊዜ ወደ ድርድር ጠረጴዛ እንድትመጣ ያደርጋታል ብለዋል። የሆርሙዝ ደብዛዛ ድርድርና የኢራን ጥያቄዎች በኦማን አሸማጋይነት በሆርሙዝ በኩል የመርከቦችን እንቅስቃሴ ለማስቀጠል የተደረገው ንግግር ሊጠናቀቅ ሲቃረብ ኢራን አዲስ ቅድመ ሁኔታዎችን አቅርባለች። እነዚህም አሜሪካ ከሊባኖስ፣ ጋዛ፣ የመንና ኢራን ጣልቃ ገብነቷን እንድታቆም፣ የባህር ኃይሏን ከቀጠናው እንድታወጣና ለጦርነት ውድመት ካሳ እንድትከፍል ናቸው። የኢራን የውስጥ ስልጣን ፍልሚያ በቴህራን የፖለቲካ ማዕከል ውስጥ ሁለት ተቃራኒ ጎራዎችንም ፈጥሯል። ፕሬዝዳንት ማሱድ ፔዜሽኪያን የሚመራውና በኢኮኖሚ ውድቀቱ የተሰላቸው ወገን ፈጣን የሰላም ስምምነትን ይፈልጋል። አንጻሩ ደግሞ የእስላማዊ ብሔራዊ ጥበቃ ጦር አዛዥ አዲስ ቅድመ ሁኔታዎችን በማብዛት ድርድሩን እያዘገኙት ይገኛሉ። ይህ የውስጥ ክፍፍል ኢራን ግልጽ የሆነ የዲፕሎማሲ አቋም እንዳይኖራት አድርጓል። የአሜሪካ የረጅም ጊዜ ወታደራዊ ስልት ዋሽንግተን ከኢራን ጋር የሚደረግ ረጅም የጦርነት ማዕከል የመሳሪያ ክምችቷን የሚያናገሙ ተደርጎ ተረድቷል። በተለይም ቻይናና ሩሲያ ጋር የሚደረገው ዓለም አቀፍ የኃይል ሚዛን ፖለቲካ ታሳቢ በማድረግ የአሜሪካዊ ጦር ኃይል ሀብቱን በኢራን ላይ ከማባከን ይልቅ በኢኮኖሚና በባህር ላይ እገዳ ማነቅ የሚለው ዝቅተኛ ወጪ የሚጠይቅ መንገድን መርጣለች። የቀይ ባህርና የሆርሙዝ ዝጋት የኢራን ድጋፍ ያላቸው የሁቲ አማጽያን በቅርቡ በቀይ ባህር ዳርቻ ባሉ ወደቦች ላይ ጥቃታቸውን መቀጠላቸው ግጭቱ ከሆርሙዝ በተጨማሪ ሌሎች ወሳኝ የንግድ መስመሮች እንዳይስፋፋም ስጋትን ደቅኗል። ይህ የትራምፕ የቼዝ ጨዋታ ስልት የዓለም አቀፍ ንግድ ደህንነት ለረጅም ጊዜ አደጋ ላይ ሊጥል እንደሚችል ማሳያ ነው ተብሏል። አሜሪካ ወታደራዊ እርምጃዋን ገታ አድርጋ ኢራንን በኢኮኖሚ ማንበርከክ ስልት ስትከተል
ኢራን ደግሞ ጠንካራ የፖለቲካ ቅድመ ሁኔታዎችን በማስቀመጥ ጊዜ ለመግዛት እየሞከረች ነው። ይህ ጨዋታ የቀጠናውን የኢኮኖሚና የደህንነት ሁኔታ በከፍተኛ ውጥረት ውስጥ ከቶታል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ እነዚህ ነበሩ። Audio